የአረቡ ዓለም ዶክተር አብይን እያወደሰ ነው። እቺ ቪዲዮ ለብዙዎች እንድትደርስ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተመልከቷት። የባህረ ሰላጤው ጦርነት ከተጀመረ ማግስት ወደ ባህረ ሰላጤው ያቀኑት ብቸኛ መሪ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ከአረቡ ዓለም ልሂቃንና ከዩናይትድ አረብ ኤምሬትስ ባለስልጣናት እጅግ ከፍ ያለ ውዳሴ እየቀረበላቸው ይገኛል። ታማኝ እውነተኛና ጽኑ አጋር ሲሉም እያወደሷቸው ይገኛሉ። እውነተኛ ወዳጅነት ማለት ይህ ነው። በክፉ ቀን የተገለጠ ታማኝ አጋርነት፣ ከቃላት በላይ ጮክ ብሎ የተናገረ ድንቅ ተግባር ሲሉም ክቡር ጠቅላይ ሚኒስትሩን እያወደሷቸው ነው የሚገኙት። በርካታ የአረቡ ዓለም ሚዲያዎችና ጋዜጠኞችም እንግዲህ ኢትዮጵያ ከወዳጆቿ ጋር ያላትን ታማኝ ወዳጅነት በክፉ ቀንም ጭምር የምታሳይ መሆኗን ጠቅላይ ሚኒስትሯ በተግባር አሳይተዋል ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊን እያወደሷቸው ይገኛል። አዎ ኢትዮጵያ ታማኝና ጽኑ አጋር መሆኗን ዶክተር አብይ ለዓለም